ሳታንከራተተኝ ምን አለ ባንዱ እርግጥ ብትል ደግሞ ምን እሺ ነው ከመቼው እዛ ጋር ሄድክ ዋትስአፕ አለው ምን አልሽ ብራዘር እኔ የምልሽ እስኪ ስለ ዮሲ ያስተቀለጅልኝ እኔ የምልሽ የሆነ ጠምዝዝ ነገር አለው እንዴ ልጁ እሱ እንኳን ጨረር ነው ግን ቺኮቹ ወዱታል እኔ የምልህ ታዲያ መስተፋቅር ጭውውን ማን ያፈላው ከማን እንደተነሳ ባላቅም ወሬውን ያራገበችው ቤቲ ናት ቤቲ ማንሽ ደግሞ እኔ ማላቀት ተማሪ አዲስ ገቢ መሆን አለባት አረ ተረጋጋ ቤቲ የኛ ክላስ ልጅ ናት እኔ የምልህ ቆይ ግን አንተ ስለዚህ ነገር ምንድነው የሚሰማው እኔ የውሸት ነው ይመስልኝ ብቻ የሆነ ሴታፕ ፈልገን ይሄን ነገር ፊክስ ማድረግ አለብን አይመስልሽም አሁንም ማጫውታት ልጅ አግኝቻለሁ ተቀበለኛለህ አንተ ዝፈኔ እኔ እንደምንም ብል ይቀበልሃለሁ ያኔ ዓለም ማራለሽ አረ ምኑን ሰጣሽ ያኔ ዓለም ማራለሽ አረ ምኑን ሰጣሽ አረ ምኑን ሰጣሽ አረ ምኑን ሰጣሽ አረ ምኑን ሰጣሽ እንዴው ምኑን ሰጣሽ ይሄ ዘፈን ደግሞ ለማን ሊሆን ይችላል ሐቢብቲ ያራው እንዲማለማው ምን ብዬ ነበር እንዲ ይቀርታው እንዲማለማው ነገር ቀላበልኩ መሰለኝ ምንድነው የምታወሩት ዋ ወርጢላ ጮህ ተመችሽ አሁንም አይደለም ወድጃለሁ እኛ እንግዲህ እንደዚህ ነን እኔ ምን ስንት ዘፈን ነው የምትችለው ባለፈው የኔ ነሽን ዘፈንክ ዛሬ ደግሞ ማርዘነብ ዘፈንክ የኔ ነሽ ዛሬ ደግሞ ማራደሽ ለማለት እኮ ነው ጨዋታ ግን ደስ ይላል ምን ታደርጊዋለሽ ግን ምን ያደርጋል ማለት ዛሬ ደግሞ እንደዚህ ስትዘፍንልኝ ያቺ ልጅ አይታ እንዳትቆጣህ ብዬ ነው አደ ብቻ መተወሩ ስለተረተየ ባልሆነ ማናት ደግሞ ትርታ እሷማ የልቤ ንቅሳት የሰውነቴ ትኩሳት የአይምሮ ራስ ምታት ሁሌም የምወዳት እሷ ሄርሜላ ናት ነው እንዴ ምን ነው የደበረሽ ተመስያለሽ የደበረኝማ እሷ ትርታው ሆነ ይሄንን ዘፈን ለኔ መስፈኑ ነው ምን ታረጋለሽ እንግዲህ ነገሩ እኮ ደሃና ገበያ ሆኖብኝ ነው ደሃው ማን ነው ገበያው ማን ነው ደሃው ማን ነኝ የታወቀ አይደል እንደ ግቢው ደሃኔ ነኝ ያው ገበያው ደግሞ አንቺና ትርታዬ ሁለታችሁ ናችሁ ዛሬ ደግሞ ወሬው ሁሉ ትርታዬ ሆኗል እንዴና እኔ ከትርታዬ ውጪ እኮ በቃ ወሬው ማይመጣልኝ ቢመጣም አይጣፍጥልኝም እንዴ የኔ ማርዘና እስኪ ዝም ብለሽ ምን ህልይ ምን ጥያቄ አለው ይሄን አንጸባራቂ ፊቴና እና ሌላ ምን ልታምርሻል ይሄ ምን ነው ፈመዳ ደ አረ ምኑን ሰጠሽ አረ ምኑን ሰጠሽ አረ ምኑን ሰጠሽ እንዲሁም ማራለሽ ይሄ አረ ምኑን ሰጠሽ አረ ምኑን ሰጠሽ አረ ምኑን ሰጠሽ እኔ ምንቦቼ የሰጣትና የዘፍቅላት እኮ ግን አይገናኝም ምን አባቴ ላርግ ሞራሉ አልጠብቅላት ብዬ እኮ ነው እንጂ ምንም የላትም እኮ አይቦቼ ባሉ በጣም እያስደነቀኝ እንደሆነ ግን ታውቋል እንዴት በቃ ቺክ ሲበሳሰል ምናምን ሐቢብቲ የኔ ቆንጆ ምናምን እየተባለ የሚበሳሰል መስሎኝ ነበር ለካ በአገርኛ ዚዮም ማበሳሰል ይቻላል ያንተ የተሳሳተው ነገር እኮ እሱ ጋር እኮ ነው እኔ ነው ነኝ እስኪ ልምድ ያለኝ ሰው ነኝ ይሁን ለመጀመሪያ ደረጃ ማለት ነው ሴትን ለማብሰል መጠቀም ያለበት ነገር ምንድነው የሀገርኛ ዘይን ከጠብ በቃ እኔ ነው ነኝ እስኪ በዚህ ሴድ ቦቼ ነው በዚህ ሴድ ቦቼ ነው ለተማሪው እንዳለ የግቢው ተማሪ እኮ አፍቅሮኛል አሁንም አላለቀኝ እኮ እናንተ ቆይ እናንተ ይደብራችሁ ልጅቷ ምን አድርጊ ነው የምትሮጥ ብቻ ጓያልክ እንደ አንቺ ምንድነው የምትይዚ መነቀረሽ ላይ ልምረግብሽ እንዴ ሽቡ ነው ማለት ኧረ እባክህ እንዴ ዳጊ ሽቡታ ከፍቅር አልፎ ደግሞ በዱላ መጣ እንዴ እኔ ምን አርጉ ነው የምትላንቺ ዳግም ይባላል ክላስሜታችን ነው አውቄታለሁ ግን እስቲ በአማርኛ በይልኝ እኔና እሱ አንድ ላይ ነው የምንስተማረው የተማርክ የጣፍቶብኝ ነው እኔ ልፈትን ብዬ ነው እንጂ መልሱልኝ ምንድነው እያላችሁት የነበረው ለሷ እየዘፈንላት ነበር ምን ልትይ እኮ ምን ብለ ቆይ ላሳይሽማ ማርዘነብ እንደ ጎጃም ውሃን ባርዘነብ እንደሚፈሰው ማርዘነብ እሱንማ በደንብ ሰምቻችኋለሁ ታዲያ ከሰማ ምን አድርጉ ነው የምትለን ቢሆንም ይሄን ዘፈን ለሷ እንደዘፍኑላት አልፈልግም ቆይ እኔ የምለው ቆየኛ ለሷ መስፈን አንቺን ምን እንደዚህ አንጨረጨረሽ በቃ ደስ አይለኝም እንዴ
ሲጀመር አንተ ማን ነህ እዴ? እኔ እኮ ቦቸራ እኮ ነኝ። በመምህራን ክበብ ውስጥ አለ የተባልኩኝ የሻይ ክበብ ኃላፊ ነኝ። በጣም የብዙ ዓመት ልምድ ያለኝ ልጅ ነኝ እና በቃ አለ በቃ ሻይ እርጉ እንዳለ አስተማሪዎቹን እየዞርክ መጠየቅ ትችላለህ። እና ከገባው 3 ቀን ነው። ይሄ ሻይ አዟሪ ማለቴ አስተናጋጅ ሆንክ። እዚህ ምን ታደርጋለህ? አንተ ምን አገባ እንጃለ። ግን ይኸውልህ የትም ሁኔት ጄሪ እንደዚህ ስትናገራት ማየት አልፈልግም። አንተ ልጅ አላማርከኝም። ቆይ አንተ ለምንድን ነው ለጄሪ የምትከራከርላት? የምከራከርላትማ አንድ ቀን ቢሆን ቤት ሄጄ አስጠንቻታለሁ። ደግሞ እውነቱ አለብኝ። ኧረ እባክህ እንዴ! እና ምን ልትል? እባክህ አላስጠናሃትም። ልታስጠናት ሄደ ቤቷ ቁጭ ብለህ እስክሪፕቶ ወድቆብህ አይን ላይን ተያይታችሁ ምናምን ፈርጥጣ አይደል እንደ ሮትከው እና ፈረጥጥስ? በቃ አሁን የፈረጠጠውን ምናምን ሐሳብ ተውና ሐሳብን በግልጽ ንገረን። ምንድነው እቅድና ሐሳብ? የምን ሐሳብ? በቃ ምንድነው? አንተ ግልጹ ነው አውጣው። ቺኳን ሞተባት ምናምን ከሆነ እንፈታላለን። እኛ ክፉ ሰው ነን አይደለም? ክፉ ነን አይደለም? ደግ ትምህርት ቤት ውስጥ አለ የተባለን ነና። ካልሆነ ግን እየመጣች ዝም ብለሽ ዘራፋት በይ። አይንሽን ልሽና ተረጋጊያለሽ። ብሞትም ባልሞትም እናንተ ያገባችሁ። እኔ የምፈልገው አጠገቧ እንዳትደርሱ ነው። ገባችሁ? አልገባንም። እሺ እኔ ዳግም ማን እንደሆንኩ አሳያችኋለሁ። በተለይ አንተ አሬ ልጅ ፎንቃ እንዴ በትልቁ ነው ያዘው። ሊሞን ነው እንዴ? እባክህ እንደዛ አይደለም። እና እንዴት ነው? በቃ እያጠናው እያለ የሆነች ሴት ሽው ትልብኛለች እያለ የሚወዛገብ ፍጥረት ነው። ኧረ ፈጣሪ ይጠብቀው። ሆይ ምን ጉና አንተ እንጃለት። አረ እንጃለት። እንዴት ነሽ? ማን ነው አንተ ደረቀ የምትለው? አንቺን ነው። አንተ ልጅ ቆይ ያመሃል እንዴ? ምን ነው የሚያመኝ? ብቻ ደብሮሽ እንደ? አው ደብሮኝ ነው። ቆይ እኔ ከመሬት ተነስቼ ከፍ ብለ ደስ ይላል? ስም አይደል እንዴ? ለምን ይደብረኛል? እኔ ግን በጣም ይደብረኛል። እሺ እርግጠኛ ነሽ? አዎ እርግጠኛ ነኝ። እሺ በቃ እኔ ግን እንደሚደብርሽ ስላወቅኩ ነው እንደዛ ያልኩሽ። ለምንድን ነው ያልከኝ? ምክንያቱም ከቅድም ጀምሮ ሁኔታሽ እንዳለ የተከታተልኩ ስለነበር። እና ምን ሆንኩ? እኔ ስታይ ትረበሻለሽ፣ ትደናበሪያለሽ። ብቻ ወይኔ ጉዴ፣ ወይኔ ባባ ቢሞት። ቆይ ያስታውቅብኛል እንዴ? እኔ በደንብ አውቅብሻለሁ። ወይኔ ጉዴ፣ በቃ አንተ አወቅክ ማለት እኮ ሰው ሁሉ አውቆብኛል ማለት ነው። አረ ማንም አላወቅብሽም። ያ ግን ይጨንቃል። እኔም እንደሚጨንቅ ስላወቅኩ ነው መጥቼ እኔ ደረቅ ያልኩሽ። ምን? አዎ ቤዚ፣ እስኪ አስቢው እንደመጣው ቤዚዬ የኔ ቆንጆ ብዬ ጉንጭሽን ስምሽ ብቀመጥ ምን የሚሰማሽ ይመስልሻል? ባባ ቢሞት ምናልባት ጥዬ ልሄድ ነው የምችለው። እኔም እሱን ስላወቅኩ ነው መጥቼ እኔ ደረቅ ብዬ ቀለል ያደረኩት። እንዴ ቆይ ከመቼ ጀምሮ ነው እንደዚህ የበሰልከው? ከአንቺ ጋር መጨቃጨቅ ከጀመርኩ ጀምሮ። ኦኬ ጨቅጫቃ ነሽ እያልከኝ ነው? እኔ እንጃ። እንዴ እኔ እንጃ ማለት እኮ አሁንሽ ማለት ነው። ቤዚ አንተ ያገልጠይቅሽ ይቻላል። እንከፍ ግን ምን ማለት ነው? እኔ እንጃ ምን ይምናቃለሁ። እና እስከዛሬ ትርጉሙ በመታቂው ስም መስጠርኝ ነበር። በቃ በወቅቱ ሁኔታ የኔ ስድብነቱ ብቻ ነበር። ከዛ ተጠቀምኩበት። ያ ግን ከደበረ ይቀራል። አያለበረኝ። እኔ ግን ትርጉሙ ጠይቄ ደረስኩበት። ምን ማለት ነው? እንግዲህ የኔን ከፍ ማለት የኔ ፍቅር ማለት እንደሆነ ሰው ነግሮኛል። እንከፍ ነህ? እሺ አዎ ነኝ የኔን ከፍ። እንዴ እኔን ከፍ እያልኩ መልሰ እንከፍ ትለኛለህ እንዴ? እንግዲህ ትርጉሙ የኔ ፍቅር ማለት ከሆነ እኔም የኔን ከፍ ልሻለሁ። አንተ ያልቀብህም ባይሆን ሊድ ባክ ልጆቹ እንዳይሆን። እሺ እንዴ ታዲያ ባይሆን ምን ችግር አለው? ባይሆን ምን ችግር አለው ማለት ቢነቁብንስ? አይ ቤዚ ዛሬ እኮ የመጀመሪያችን አይደለም። ከዚህ በፊት ብዙ ጊዜ ቁጭ ብለን አውርተናል። ያ በእናትህ አታስጨንቀኝ። እሺ እኔ ቆንጆ ደግሞ እንደሱ ብለህ እንዳጠራኝ አላልኩ? እና የኔ ደረቅ ይሻላል? የኔ ቆንጆ ከምትለኝ እሱ ሺ ጥፍ ይሻለኛል። እሺ እኔ ደረቅ ይሁን እንከፍ ነህ? እሺ አይ ቤዚ እንኳን ተጣላ